ማነው ወጥዋት የሚያንኳኳው? ስለነጎርጉስ እባካችሁ ስለነጎርጉስ ትላችሁ አፊ ደርጓል። ምንም ነገር ታው አግባ ወላሂ ና ግባ ግባ። ምግብ ነገር በልተሃል? ታፊ ምንም አልቀመስኩት። ጾሜ ነው ያለሁት። እንጀራ የለም እንጂ እንጀራ ብንሄድ ኑሮ ትበላ ነበር። እንጀራ የለም። እንጀራማ ታኔም አይጠፋም። እንጀራ አለ አንተ ጋር አለ። ወጡ ነው እንጂ አንዲት እንጀራማ አለ። ይቺ ላይ ወጥም ነገርም ካለ ወጥ የለም እንጂ በዚህ ይሄ እንጀራ በወጥ ነበር የምበላው። ወጥ የሚሆነውም የለም። ወጥ የሚሆነው ምንም ነገር የለም ቤቴ ውስጥ። ወጥ የሚሆነውም የለህም። ሽንኩርት ነገር ታኔ ማይጣፋም አንተ ጋር አለ። ድንችን አለች። አንድ ድንች አለች። ይኸው እንቾት ያዘወንመህ። እሺ ሐምዳ ይሄ ጮህ የለም እንጂ በጮህ ነበር የሚሰራልው። በጮህ አሳምሬ ከሽን አድርጌ ነበር የሚሰራልው። ጮህ ይዘሃል። እኔ ማይጠፋም ጮህ ይዘሃል። ያማለ ይኸው ታዚቺ አምጣ። በርበሬ የለም እንጂ በበርበሬ አድርጌ እንዴት አፍጣ አድርጌ ነበር የሚሰራልኝ። በርበሬ ቢኖር ኑሮ ዳጣ አለ። ዳጣ ዳጣ ይዘሃል ወላ አምጣ ይሆናል። አምጣ አንድ ቲማቲም ቢኖርም ደግሞ በዚህ ከሽን አድርጌልህ። ወደ ቲማቲም የለም። ቲማቲም ስለሌለኝ ነው። ቲማቲምም የለህም። ወላዲቷ ባሰበት ነው እንደ ባሰበት ጋር መጣኝ። ቲማቲምም ከዚህ በላይ እኔ የምረዳ ነገር የለም። ከቻልክ እንግዲህ አብረን እንለምንና አንተም ወዲህ ውጣ፣ አብረን እንለምናለን እንጂ ያለኝንም አስረክብኩ። ጦሜ መኖሬ ነው። እኔ ኧረ የባሰበት ጓደኞቼንም ጥራቸው እሺ፣ ወደ እኔ እንዲመጡ ንገራቸው። ይሄ ሁሉ ሰጥቶኝ አልበላም ይላል። አልበላም እኔ እበላዋለሁ። ይሄን የሚያክል ሽንኩርት ይዞ ነው እንደ የሚዞረው። አንዱ ፍሬ ቢያደርገው ኑሮ ጥሩ ነበር። አንዱ ራሱ ለሁለት ቀን ነው የሚበቃው። እኔ ከሽን አድርጌ ነው የምበላው። ወላሂ ለራሴ ለሁለት ቀን ነው የሚበላው። ለአንድ ጊዜ ከእኔ በላይ እሱ ነው እኮ ሀብታም። ማብራት የለም ወላሂ። አሁኑ ሰውዬ ባይወጣ ኑሮ ከሰል ይዞ ይሆናል። ከሰል ብጠይቆ ኑሮ ይኖረዋል። ርቆ ይሁን እንዴት ሊድረስ ይባል። ይህ ሁሉ ሰጥቶኝማ ከሰል አያጣም ይሄ ሰውዬ ወላሂ። ከሰል ማገኘው እጁ ላይ። ይሄማ በፌስታል ውስጥ ቤትም ተሸክሞ ሄደ። ቤትም አይጠፋም የሱ ፌስታል ውስጥ። ይሄ እኮ ለአንድ ወር ራሱ የሚበቃኝ ነው እሱ ተሸክሞ የሚሄደው። ይሄ ማለት ማንደጃ ነው። ይሄ ራሱ ሳይሸከም አይቀርም። ይሄኔ ቢጠይቁ ማንደጃ ራሱ ይኖረኝ።
ቤትም ከምገዛው ሊጠይቀው ይዤ ምን አይነት ሰው ነው በአላህ ሀብታም ይለምናል። ምሳዬን ሰርቼ እበላለሁ። ነገም ቢመጣ ደስ ይለኛል። ወላሂ ነገ እራሱ ቢመጣ ይበቃል። ደንበኛ ትሆናለህ አንተ ሰውዬ እንዳትጠፋ። ወላሂ እንደ አንድ አይነት ሰው ነው የሚያስፈልግ።